እናመሰግናለን። እጅግ አድርገን እናመሰግናለን። ከዛ በመቀጠል አሊማ ኢማሙዲን ያዘጋጀችው የስልጤ ታሪክ የሰሩ ሰዎች የሚመገቡት ምግብ እሱ ስሙም ደግሞ ጭንኮ ይባላል። ማን ነው እሱ ታሪክ የሰራው? እኔ ሰራው የሚል አካል መድረኩ ይፈርደዋል ማለት ነውና አሁን ከድጃ ኢማሙዲን ናይስ ወደዚህ ከድጃ ኢማሙዲን አንቺ እኮ በተለየ ሁኔታ መታየት አለብሽ። እጅግ አድርገን እናመሰግናለን። ከድጃ ኢማሙዲን የስልጤ አሁን ትልቁ ሰዎች በባህል መሰረት በስልጤ ባህል ላይ ሰዎች ሲያገቡ ታሪክ የሰሩ ሰዎች ጀብድ የሰሩ ሰዎች የሚመገቡት ስሙ ጭኮ ይባላል። ይሄንን የሰራች እሷ ነች። ከዚህ ቀባት ባለፈ ጊዜዋን ከመስጠት ሀሳባት ከመስጠት ገንዘብ ከመስጠት ባለፈ ጭኮ አዘጋጅታ ነው ዛሬ የቀረበችው። እስቲ ማን ነው በስልጤ ባህል ላይ ታሪክ የሰራው? የት አካባቢ ነው? ምንድነው የሰራው? ይሄ አካል ዛሬ ይህን ጭኮ አምጡልኝና ያው ታሪኩን በዝርዝር አስቀምጦ ጭኮ ሊበላ ይችላል ወይ ሊወስድ ይችላል ማለት ነው። ከዛ በፊት ኪያ መኪና ቁልፉኛ ጋር አለ እንዳትረሱ ለማለት ኪሳችሁን ፈትሹ ለማለት ነው። ከድጃ ኢማሙዲን እጅገር ጭኮ ማለት ነው። እንግዲህ ይሄውላችሁ ይሄ ነው። ማን ነው ከሰራው? ማን ነው ታሪክ የሰራው? ታሪክ ሰራ የሚያካል መድረኩ የሱ ነው ማለት ነው። ታሪኩ በዝርዝር ያስቀምጣል፣ ቤቱ ይፈርደዋል ማለት ነው። ታሪክ አዋቂዎች እዚህ ውስጣችን ላይ ስላሉ ማለት ነው። እና ከድጃ ኢማሙዲን እጅግ አድርገን እናመሰግናለን። እሱንም ያዥን በደንብ ያዥልን። ከውስጥ መድረኩን እንሰጠዋለን። ማን ነው ታሪክ የሰራው? ማን ነው እሱ? ስሙ ጀግና የጀግና ልጅ። እስቲ ወደ መድረክ ይውጣና ምንድነው የሰራው በዝርዝር ያስቀምጣል።